በፊት ላይ ሐራም የነበረ ነገር በዲን الاسلام ተወግዞ የነበረ ነገር አሁን ላይም ሐራም ነው ለወደፊቱም ሐራም ነው ነብያችን አለይሂ ሰላቱ ሰላም በህይወት በነበሩበት ጊዜ ሐራም ነው ብለው በየነ የሰጡበት ነገር ተው አትስሩት ብለው ያሉት የነበረ ነገር አሁን ላይም ሐራም ነው ለወደፊቱም ሐራም ነው አላህ Subhanahu Wa Ta'ala اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا بلو خلاص በቃ ዘግቶታል ዲናችን ላይ የሚጨመር የሚቀነስ ነገር የለም አልহামዱሊላህ ያንን እስከተከተል አላህ Subhanahu Wa Ta'ala ዲን ብሎ ያለውን እስከተከተልን ድረስ ማለት ነው ግን ያለ الاسف በቃ አሁን ላይ ያንን ነገር ዲን ተብሎ የተባለውን ማዝ እየከበደን እየመጣ ይመስላል አንድ ሰው حرام ሲሰራ حرام መስራቱን ኢዕትራፍ የሚያደርግ ከሆነ حرام እንደሰራ የሚቀበል የሚያምን ከሆነ ጤነኛ ነው ለምን لعل الله يهدي በቃ የሆነ ሰዓት ላይ አላህ ሊመራው ይችላል መጥፎ የሰራ ሰው እኮ መጥፎ እንደሰራ የሚያምን ከሆነ ህሊና አለው ኦሬዲ የመጸጸት እድል ይኖረዋል የመመለስ እድል ይኖረዋል ግን حرام የሚሰራውን ስራ በሐላል መስሎ የሚመጣ ሰውስ እንዴት ነው ጀስት የሰራ ያለው ስራ መጥፎ እንዳልሆነ አድርጎ ነው የሚያስበው በቃ ضل فاضل ይሆናል ማለት ነው ራሱም ጠሞ ሌሎችን ያጠመመ ይቀጥላል ማለት ነው ከቢድዓ ሰሪዎች ጋር የሚያመሳስለው ይሄ ነው ቢድዓ ሰሪዎች የሚሰሩትን ስራ አላህ Subhanahu Wa Ta'ala ዘንድ አጅር አገኝበታለሁ ብለው ነው የሚያስቡት ሶ አንተ እዛ ጋር መተው እንዲ ቢድዓ ነው ምናምን ብትለው ዝም በላይ አላህ ጠላት ነው የሚለው አንተን አይቀበልም በቃ አንተን ነው አላህ ጠላት አድርጎ ፈርጆ የሚገላግልህ ማለት ነው ጀስት ከዚህ ጋር ያመሳስላችኋል ግን ትንሽ ለየት የሚያደርጋቸው ምንድነው እንደዚህ አይነት ሰዎች እኔ ከአላህ ዘንድ አጅር አገኛለሁ ብላችሁ የምታስቡም አይመስለኝም ስራችሁም አይመስልምማ አንዳንዴ ስራ ዒባዳም አይመስልም ስራችሁ ሲታይ ማለት ነው ለምሳሌ ብዙ ከሚባሉ ነገራቶች አንዱን ላንሳላችሁ አንዱን አሁን እየተቀየረ እየመጣልን ነገር ብዬ ከመላቸው ነገራቶች ማለት ነው ኮንሰርት حرام የሆነ ነገር ከዘፋኞች የተወሰደ ዘፋኞችን የሚመስል ነገር እንደሆነ ሁላችሁም ታምኑበታላችሁ حرام የሆነ ነገር ማለት ነው በፊትም حرام ነው ለወደፊትም حرامነቱን ይዞ ነው የሚቀጥለው አሁን ላይ ግን እስላማዊ ስል ራሱ በጣም ነው የሚያስቀኝ እኔ ባይዘዌ እስላማዊ የሚባሉ ነገራቶችን በጣም እንድትጠነቀቁ በዚሁ አጋጣሚ ነግራችኋለሁ እስላማዊ ተብሎ የሚመጡ አዳዲስ ነገራቶች እንዳለ ሸርን ይዘው እየመጡ ነው ባሁን ሰዓት ላይ እየተጠቀሙም አይደለም እስላማዊ ምን ነገር ይሰጡታል ይሄ ዒልም ብዙ ትንሽ ዕውቀት የሌለውን ሰው በቃ ዲን አድርጎ አክሰፕት እንዲያደርገው ያረጉት ግን አላህ Subhanahu Wa Ta'ala ዒልሙን የሰጣቸው ሰዎች አላህ ይጠብቃቸው የዲኑ ዕውቀት ያላቸው ሰዎችስ እነሱ ግን አይቀበሏቸውም የዲኑ ዕውቀት አላቸው ዲን እንዳልሆነ ያዛችሁት ያመጣችሁ ነገር ዲን እንዳልሆነ ስለሚያውቁ እነሱ ኢግኖር ያደርጓቸዋል ማለት ነው ግን አላህ Subhanahu Wa Ta'ala እዚህ ዱንያ ላይ ያኖረን እስከፈጠረን ድረስ የኖርን እስከሆነ ድረስ ከዲናችን የመከላከል ግዴታ ስላለብን ከዛ ነገር አንፃር ነው እኔ ራሱ ይሄን ነገር ለመናገር የፈለኩት እንጂ ከበፊትም ጀምሮ እናንተ ተው ስትባሉ ምንም እየሰማችሁ ስላልሆነ ማለት ነው ግን ህብረተሰብን ማዳን ግን እንዳለብን ከዛ አንፃር ይሄ አሁን የተናገርኳቸው ሰዎች ዕውቀት የሌላቸው ሰዎች ሙስሊም ሆነው ዕውቀት የሌላቸው ሰዎች ብቻም አይደሉም ሙስሊም ያልሆነው ሰዎች ራሱ እስልምናን በዚህ እየመሰለው እየመጣ ነው መጨፈር መደለቅ የሚወድ ህዝብ አድርጎ እየሳለው ነብያችን አለይሂ ሰላቱ ሰላም ግን እንደዚህ አይደለም ያዘዙን አላህን ልትፈሩ ይገባል እንደዚህ የምታደርጉ ሰዎች ዱንያዊ ነገራቶችን ዱንያዊ ጥቅሞችን ብር ዝና በቃ ሀብት ምናምን ፍለጋን ዲናችንን ያልሆነ ኢሜጅ አትሳሉት አላህን ልትፈሩ ይገባል ይሄ አሁን የጠቀስኳቸው ኮተቶች ዱንያዊ ነገራቶች እዚህ ዱንያ ላይ ነው እንትን የሚሉት የሚቀሩት ነገ አላህ ፊት መቆም አለ የአላህን እዝነት እኮ ማግኛ እኮ ሰበብ አለ እኮ ታውቃላችሁ የአላህ እዝነት ድንበር አለው ገብቷችሁ አላ የአላህን እዝነት ማግኘት የማይቻልበት ፓርት እንዳለ ታውቃላችሁ አይደል የአላህ እዝነት በሙእሚኖች ላይ ብቻ ነው እስልምናህን የሚያስጠፋ ነገር ያንተንም እስልምና ብቻ ነው የሌሎችን እስልምና የሚያጠፋን ስራ እየሰራህ አላህን የምትገናኝ ከሆነ አላህ ዘንድ የሚኖርህ ነገር ምንድነው በጣም የሚያስፈራ ነገር ነው ይሄን ቁም ብላችሁ ታስቡ ይገባል ሪዝቃችሁ የምትፈልጉበት ሌላ የሆነ ነገር ፈልጉ አርዱላህ ዋሲዓ በቃ ብዙ ነገራቶችን እየሰራችሁ የተለያየ ቦታ እንትን ብላችሁ ሪዝቃችሁን ፈልጉ ለጥቅማ በቃ ይሄ ጥቅም ምናምን ፈልጋችሁ ዲናችን ያልሆነ ነገር እንትን አትበሉት ሁሉም ሰው የራሱ ወንጀል አለበት እኔም ሁሉም ሰው ያ ወንጀል ይበቃናል استغفار ለማድረግ ሁላ ገና አልቻልንም እኮ ወንጀላችን ከመብዛቱ የተነሳ ገና አላወራረድንም ሒሳቡላ ከአላህ ጋር ያ ወንጀል ይበቃናል
ጭራሽ ሌላ ይሄ ኡማን የሚያበላሽ ነገር ከመዝራት ተቆጠቡ። የራሳችን ወንጀል ይበቃል። እናንተም የራሳችሁ የግላችሁ ወንጀል ይበቃል። ቅድም ያልኩት ማለት ነው። አንድ ሰው የራሱ ወንጀል ካለው ጀስት ሙሐሰባ ያደርጋል ከአላህ ጋር። ግን ሌላን የሚያጠም ነገር ይባስ ብሎም ደግሞ ያን የሚሰራውን ነገር ደግሞ እንደ ዲን ብሎ ሲመጣ ደግሞ ይሄ በጣም በጣም ከባድ የሆነ ነገር ነው። ለሰውየውም ለሌላም ሰው በጣም ከባድ የሆነ ነገር ነው። አላህን ልትፈሩ ይገባል። አላህን ልትፈሩ ይገባል። ኹላሰቱል ቀውል የመጨረሻ ንግግር ለእናንተ መልእክት የሚሆነው ምንድነው? መጪው ትውልድ ከእናንተ ጋር የመጨፈር የመደለቅ ዓላማ እንደሌለው። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላህ